ሰላም ሰላም ጤና ይስጥልኝ። መልካም የትንሣኤ በዓል እላለሁኝ። ዛሬ እንግዲህ ዋዜማ ነው፣ ቅዳሜ ሹር። እናንተም በቤታችሁ እንግዲህ መልካም በዓል እንድታሳልፉ ምኞቴን እገልጻለሁ። ጤና ባላገሯ ነኝ። ለሁሉ ለመላው ኢትዮጵያውያን ኤርትራውያን መልካም የፋሲካ በዓል እንዲሆንላችሁ ከወዲሁ ተመኘሁኝ። ከሰዓት በኋላ ዳቦ በኩበትና በኮባ ስለምጋግር መጥታችሁ ደግሞ ዩቲዩብ ላይ አብራችሁኝ እንድትሆኑ ስል በትህትና ነው የምጠይቀው። ከዛ በተረፈ እንግዲህ እማማ ኢትዮጵያ ይሄንን አዘጋጅታለች። ሁላችሁም ተጋብዛችኋል። መጥታችሁ የፋሲካን ዋዜማ በዳቦ ጋገራ አብረን ደግሞ እናሳልፋለን ማለት ነው።